ፈረንሳይ ውስጥ ምን ተፈጠረ መሰለሽ? እንግዲህ ፈረንሳይ በብዙ ጥሩ ነገር የሚነሱ እንደ ኢንላይትመንት ኢራ የዘመነ አብሮት የፍሬንች ኢንዱስትሪያል ሪቮሉሽን ሌላም ራሱ የፍሬንች ሪቮሉሽንም ነበር እና ለውጥ የፖለቲካ አስተሳሰብ ለውጥ ሲመጣ ምንድነው ሳይንስ ሪዝን ቴክኖሎጂ ሪፎርም ምናምን የሚሉ በኢንላይትመንት ኢራ ሲመጡ ፈረንሳይ አዲስ ከሞናርኪዝም አስተሳሰብ ወደ ዲሞክራሲ ፍትህ አሳታፊነት የመልቲ ፓርቲ ሲስተም ምናምን እንግባ የነበረው ውድቀት ነው ብለው አዲስ አስተሳሰብ ሲመጣ ሌላ ወጋ ጥባቂ የነበረው ተጠቃሚ ለብዙ አመት የነበረው ስርዓት 50 60 አመት ይሄማ የዛ ስርዓት ህልውና አደጋ ውስጥ የሚጥል ነው። ስለዚህ በጣም ኮንሰርቫቲቭ በሆነ የነበረው ስታትስ ኮ መመለስ አለብን ብሎ ሪቮሉሽኑ በሌላ ሪቮሉሽን አታክ እንትን አድርጎ ለውጡና የፖለቲካል ትራንስፎርሜሽኑ እንዲከሽፍ አድርጓል። ከዛ አልፎም ናፖሊዮን